ቤተክርስቲያናቸውን ነጥቆና ቀምቶ መስጊድ አድርጎ የቀየረው መስቀሉን አንስቶ ደግሞ ጨረቃና ኮከብን በጉልበትና በአምባገነንነት የተከለው የዓለማችን ታይታ ወዳጅ ህዝበኛ መሪ ያለባት ሀገር ክርስቲያኖች በመጣባቸው በዚህ ጫናና ተግዳሮት ምክንያት ታሪካቸውንና ቅርሳቸውን እየተነጠቁ ከክርስትና ወደ እስልምና የዞረች ሀገር ሆናለች። አሁን ምድሪቱና ሀገሪቱ የምትናገረውና የምታስጎበኘው አንድም እስላማዊ ቅርስ የሌላት ቱሪስቶችና ጎብኚዎች በመጡበት ሰዓት ላይ ቤተክርስቲያኖችንና ጥንታውያን ገዳማትን እየከፈቱ ይህ የሀገራችን ታሪክ ነው እያሉ ያስጎበኛሉ። ቢሆንም ግን በሀገሪቱ ላሉት ጥቂት 1% ለማይሞሉ ክርስቲያኖች ዕውቅናና ክብርን የማይሰጡ ክርስቲያኖችን በመዋቅርም በሕግም አስደግፈው የሚያጠቃ የሚያሳድድ ለአገልግሎት ለሚስዮናዊነት ወደ ሀገራቸው የሚመጡ ምዕራባውያን ሰዎችንም በስውርም በግልጥ የሚያስር የዓለማችን እወደድ ባይ ፕሬዝዳንት ያለባት ሀገር ማናት? ሰላም ውድ የንጋት ኮከብ ሚዲያ ቤተሰቦች፣ በዛሬው ዝግጅታችን ጥንታዊ የቤተ ክርስቲያን ታሪክ በጉልህ የሚታይባትና ቤተ ክርስቲያናቸውን በሀገሪቱ ፕሬዝዳንት ትዕዛዝ ተነጥቀው ወደ መስጊድነት የተቀየረባቸው ክርስቲያኖችን በተመለከተ መረጃዎችን ይዤላችሁ ቀርቤያለሁ። ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ መረጃዎች ሲለቀቁ ፈጥነው እንዲደርሷችሁ የደወል ምልክቷን በመጫን ላይክ እና ሼር እያደረጋችሁ አብራችሁኝ እንድትቆዩ የምጋብዛችሁ ሙልጌታ ስዩም ነኝ። በራሱ ታሪክ የማይደምቅ በሌሎች አስደማሚና ማራኪ ታሪኮች የሚቀና ያልሰራውን ያላነጸውን ታሪካዊ ጥንታዊ የክርስቲያኖችን ቤተክርስቲያን መስጊድ አድርጎ የሚሰገድበት ካልጠፋ ቦታና ህንፃ ቤተክርስቲያንን እያደነ እያሳደደ መስጊድ አድርጎ የሚቀይር መሪና ፕሬዝዳንት ቢኖር የዘመናችን ህዝበኛ ታይታ ወዳጅ አስመሳይ መሪ ይሉታል ብዙዎቹ የቱርኩ ፕሬዝዳንት ረሲብ ጣይብ ኤርዶጋን። ከ1500 ዓመታት በላይ የጥንት ኦርቶዶክሳውያን ክርስቲያኖች ለኢየሱስ ክርስቶስ ያነጹትን ቅድስት ጥበብ ወይም ቅድስት ሶፊያ ተብሎ በቱርክ ኢስታንቡል በክብርና በግርማ ሞገስ የታነጸውን ቤተ ክርስቲያን ከአታቱርክ መንግስት ጀምሮ ከቤተ ክርስቲያንነት ወደ ቤተ መዘክርነት ወይም ሙዚየምነት ተቀይሮ ለበርካታ ዓመታት በህንፃው ውስጥ የነበሩት ክርስቲያናዊ ቅርሶችና ትውፊቶች በቅድስት ሶፊያ ቤተ ክርስቲያን ውስጥ ታሪኩ እየታወሰ እየተተረከ ከአምልኮና ከክርስቲያናዊ ስርዓት ነፃ እንዲሆን በማድረግ ቱርክ ታሪክን የመሸፋፈን ክርስቲያናዊ ቅርሶችን በማድበስበስ ለቱሪዝም አገልግሎት ብቻ ስትጠቀምበት ለዓመታት ኖራለች ሃጊያ ሶፊያ ቤተ ክርስቲያንን። አሁን ላይ ያለው የቱርክ መሪ ረሲብ ጣይብ ኤርዶጋን ደግሞ ወደ ስልጣን ከመጣበት ዘመን ጀምሮ እንደ ሼህ ወይም ደግሞ እንደ እስልምና ሃይማኖት መሪ ራሱን በመቁጠር የሚያደርጋቸው ግራ አጋቢና አወዛጋቢ ድርጊቶቹ ህዝበኛ ታይታ ወዳጅ በመሆን በዙሪያው ያሉ ሰዎችንና አረብ ሀገራትን ወደ ራሱ ለመሰብሰብ የሙስሊሞችና የእስልምና እምነት ተቆርቋሪና ጠበቃ ለመሆን የሚያደርጋቸው ድርጊቶችና የሚሰጣቸው መግለጫዎች በብዙዎች ዘንድ ለትዝብት ዳርጓቸዋል። በቅርብ ዓመታት እንኳን እስራኤል በፍልስጤም ጋዛ ምድር የምታደርገውን ጦርነት አስመልክቶ በዓለም ላይ ካሉ እስላማውያን ሀገራት የቱርክን የሚያክል መግለጫ የሰጠ ሀገር የለም። ቢሆንም ግን ለጋዛ ሙስሊሞች የደረሰ ጥቃቱንና ጦርነቱን ያስቆመ አንድም እስላማዊ ሀገር የለም። ቱርክን ለየት የሚያደርጋት በፕሬዝዳንት ረሲብ ጣይብ ኤርዶጋን አማካኝነት አንድም እርምጃ ያልተጓዘ ማስፈራሪያ አይሉት የአቋም መግለጫ እስራኤል የምታደርገውን ጥቃት ማስቆም ያልቻለ መግለጫ በመስጠት የቱርኩን ረሲብ ጣይብ ኤርዶጋንን የሚያክል የለም።
የዛሬዋ ቱርክ በቱሪዝም ኢንዱስትሪ ውስጥ በከፍተኛ ደረጃ ሀብት የምትሰበስብባቸውና ለቱሪስቶች የምታስጎበኛቸው የጥንት ክርስቲያናዊ ታሪኳንና ከመስለሟ በፊት በቤዛንታይን ስርወ መንግስት ዘመን የክርስቲያኖች መናኸሪያ ሆና የተሰሩ ገዳማት፣ አብያተ ክርስቲያናትንና ኦርቶዶክሳዊ ቅርሶችን ከጎብኚዎች ሀብት እየሰበሰበች ለክርስቲያናዊ ቅርሶች ግን እውቅና መስጠት የማትፈልግ ከሳውዲ አረቢያ በላይ ራሷን የእስልምና ማዕከል ለማድረግ የምትጥር ሀገር ሆናለች የዛሬዋ ቱርክ። ከነዚህ አሳዛኝ የቱርክ መንግስታት ድርጊቶች ውስጥ በስድስተኛው መቶ ክፍለ ዘመን በጥንት የቱርክ ክርስቲያኖች በድንቅ ጥበብና ውበት ለክርስቶስ ክብር ማምለኪያ ተብሎ የታነጸውን የቅድስት ሶፊያን ቤተክርስቲያን አታቱርክ የተባለው መሪ ሙዚየም አድርጎ የቀየረውን የዛሬው የቱርኩ ፕሬዝዳንት ረሲብ ጣይብ ኤርዶጋን በማናለብኝነት የታሪክ ስርቆትና ዝርፊያ ውስጥ በመዘፈቅ ሙዚየም ሆኖ የኖረውን የቅድስት ሶፊያን ወይም የመድኃኔ ዓለምን ቤተክርስቲያን ካቴድራልን መስጊድ አድርጎ በመለወጥ እንዲሰገድበትና የእስልምና አምልኮ እንዲፈጸምበት በማድረግ ኢስላማዊ ስርዓትን በቤተክርስቲያን ውስጥ ያስጀመረ ደፋርና በታሪክ ስርቆሽ የሚጠቀስ መሪ ሆኖ ስሙ ከፊት መጠራት ይዟል። ይህ የቱርክ መሪ በሀገሪቱ ውስጥ ላሉት 1% ለሚሆኑ ክርስቲያኖች እውቅናና ክብርን በመንፈግ ሊጠፋ የማይቻለውን የክርስትናን ታሪክንና ትውፊትን በግልጽ በመዝረፍና በመውረር ላይ ይገኛል የቱርኩ ፕሬዝዳንት። በቱርክ ኢስታንቡል ከተማ ውስጥ የሚገኘው ይህ የቅድስት ሶፊያ የመድኃኔዓለም ቤተክርስቲያን ከ1500 ዓመታት በፊት በነበሩ ጠንካራ ክርስቲያኖች ተገንብቶ ይቀደስበት ክርስቶስ ይመለክበት የነበረ ታሪካዊ ቤተክርስቲያን ታሪኩ እጅግ ግዙፍ ረጅም ዕድሜ የጠገበ ብዙ የክርስትና ወርቃማ ታሪኮች ያለፉበት ቤተክርስቲያን ነው። የጥንት ቁስጥንጥንያ የዛሬዋ ኢስታንቡል ከተማ እንደ አውሮፓውያን አቆጣጠር ከ532 እስከ 537 ዓመተ ምህረት በንጉሠ ነገሥት ዩስጢኖስ የተመሰረተው ሃጊያ ሶፊያ ወይም ቅድስት ጥበብ በሚለው የመድኃኔዓለም ስሙ የተሰየመው ይህ የእግዚአብሔር ወልድ ቤተክርስቲያን በቁስጥንጥንያ መንበር ታላቁ ህንፃ ቤተክርስቲያን ሲሆን እጅግ አስደናቂ የህንፃ ጥበብ የታየበትና የብዙ ቅዱሳን አጽም ያረፈበት ታላቅ ካቴድራል ነው። በኦርቶዶክሳውያንና በዓለም የክርስትና ታሪክ ውስጥ ታላቅ ስፍራ ያለውና በዩኔስኮ ከተመዘገቡት የዓለም ቅርሶች አንዱ የሆነው ይህ ቤተክርስቲያን በ1453 ዓመተ ምህረት ቁስጥንጥንያ ያሁና ኢስታንቡል በኦቶማን ቱርክ እጅ ስትወድቅ በሱልጣን መሐመድ ዳግማዊ ትእዛዝ ወደ መስጊድነት ተቀይሮ ነበር። በ1935 ዓመተ ምህረት ጀምሮ እስከ ቅርብ ዓመታት ድረስ ደግሞ ወደ ቤተ መዘክርነት ወይም ሙዚየምነት ተቀይሮ በዘመናችን የተመለከትንበትንና ያየንበት ዘመን ቅርብ ነበር። ለጎብኚዎች ክፍት ሆኖ ሲጎበኝ ክርስቲያናዊ ታሪካቸውንም ሲያስተዋውቁበት ኖረዋል። አሁን ላይ ደግሞ ከላይ አስቀድመን እንደጠቀስነው የቱርክ መሪ በድፍረት ወደ መስጊድነት በመቀየር እስካሁን ድረስ የእስልምና ሃይማኖት ተከታዮች እየተገለገሉበት ይገኛሉ። ፕሬዝዳንቱን ለዚህ የታሪክ ዝርፊያ ያበቃቸው ታይታ ወዳጅ ህዝበኛ መሪ መሆናቸውን የተረዱ የእምነቱ አንዳንድ ተከታዮች ባሳደሩባቸው ግፊት በሞቅታ ከሙዚየምነት ወደ መስጊድነት በመቀየር በስጦታ ለሙስሊሙ ማህበረሰብ ይህን የጥንት ኦርቶዶክሳውያን ቤተክርስቲያንን ለግሰዋል። የክርስቲያን ሀገራትንና ታሪኮችን ከጥንት ዘመን ጀምሮ በመውረር እስከ አሁን ድረስ ይዛ የቆየችው ቱርክ በዚህ አሳዛኝ ድርጊት ከራሳቸው ከቱርካውያን ሙስሊሞችና ከዓለም አቀፍ አብያተ ክርስቲያናት ዘንድ ተቃውሞና ጫና እንዲሁም ቅሬታ ቢቀርብበትም ሌላም ጥንታዊ ታሪካዊ ቤተክርስቲያንን ጨምሮ ለሙስሊሙ ማህበረሰቦች ለመስጠት ይህ የቱርኩ ፕሬዝዳንት በመቋመጥ ላይ ይገኛል። በዓለም ላይ ያሉት የኦርቶዶክስ አብያተ
አብያተ ክርስቲያናት ወርቃማውን የሃጊያ ሶፊያን ቤተክርስቲያን ታሪክን ለማሰብና ለማስታወስ በርካታ ክርስቲያኖች በሀገራቸው ሃጊያ ቅድስት ሶፊያን የመሰለ አምሳያ ቤተክርስቲያን መስራታቸው ለዚህች ጥንታዊ ቤተክርስቲያን የሰጡትን ትልቅ ስፍራ የሚያስረዳ ግልጥ ሕያው ምስክር ነው። ሃጊያ ሶፊያን መስለው ከተሰሩ አብያተ ክርስቲያናት ውስጥ በኢትዮጵያ ውስጥ አክሱም ጽዮን ቤተክርስቲያን አንዱ ነው። ለአክሱም ጽዮን ማርያም ቤተክርስቲያን ግንባታ ንጉሠ ነገሥት አጼ ኃይለ ሥላሴ በከፍተኛ ቁጭትና ተስፋ ያውም ለሙሴ ጽላት ማደሪያነት ሃጊያ ሶፊያን ሞዴል አስመስለው መስራታቸው ታሪክን የማስታወስና የመዘከር ሥራ በኢትዮጵያውያን ዘንድ የታየ ቁጭት እንደሆነ ከታሪክ እንረዳለን። ከኢትዮጵያ ቤተክርስቲያን በተጨማሪ ደግሞ ሌሎች አብያተ ክርስቲያናትም ይህን ጥንታዊውን የሃጊያ ቤተክርስቲያንን ለማሰብና ለማስታወስ በግብጽ ካይሮ የሚገኘው የዘይቱን ቅድስተ ማርያም ቤተክርስቲያን የሃጊያ ቅድስት ሶፊያን ቤተክርስቲያን መታሰቢያ ይሆን ዘንድ ገንብተዋል። ቀድሞ ቁስጥንጥንያ ዛሬ ደግሞ ኢስታንቡል በመባል የምትታወቀው የግሪኮችና የአርመኖች ከተማ ስሟን ያገኘችው ቁስጥንጥንያ ከሚለው የግሪክ ቃል ነው። ከተማ ወይም በከተማው ማለት ነው። ታሪክን የማጥፋት ድርጊት ውስጥ የገቡት የቱርክ መሪዎች ግሪኮችንና ክርስቲያኖችን ይጎዱ ወይም ያናደዱ መስሏቸው ቁስጥንጥንያ የሚለውን ስም ኢስታንቡል ብለው ሊለውጡት ችለዋል። እነ ቅዱስ ዮሐንስ አፈወርቅ ሌሎች ቅዱሳን አባቶች ታላቅ የወንጌል ተጋድሎ የፈጸሙባት የዛሬዋ ቱርክ ያስቀመጠቻቸው ሕያው ስራዎችና ትምህርቶች እንዲሁም በዓለም አቀፍ ደረጃ የተካሄዱት የኒቂያ ጉባኤ የቁስጥንጥንያና የኤፌሶን ጉባኤያት ለብዙ ሊቃውንት መሰብሰብና መወያያ የነበረች ታናሽ እስያ የተባለችው ቱርክ ታሪክን የመደለዝ ሥራ ውስጥ ብትገባም ከብዙ አብያተ ክርስቲያናትና ክርስቲያኖች ዘንድ ሁሌ በቀደመው አገልግሎቷ ስትታወስና ስትዘከር ትኖራለች። ይህን የመሰለ ወርቃማ ታሪክ ያለው የሃጊያ ቅድስት ሶፊያ ቤተክርስቲያን ወደ መስጊድነት መቀየር ብዙዎችን ያሳዘነ ድርጊት በመሆኑ ከምስራቅ እስከ ምዕራብ ያሉ አብያተ ክርስቲያናት ድርጊቱንና የቱርክ መሪን ውሳኔን አውግዘዋል። የሮማ ካቶሊክ ሊቀ ጳጳስ የነበሩት አሁን በሕይወት የሌሉት ፖፕ ፍራንሲስ በዚህ ደመነፍሳዊ ውሳኔ እጅግ ማዘናቸውንና ለኢስታንቡል ቁስጥንጥንያ እጸልያለሁ፣ ሳንታ ሶፊያን ባሰብኩ ቁጥር ሐዘኔ ይበረታል ሲሉ ከድርጊቱ በኋላ አስተያየታቸውን ሰጥተው እንደነበር መገናኛ ብዙሃን ዘግበዋል። የምስራቅ ኦርቶዶክስ አብያተ ክርስቲያናትም በውሳኔው ሐዘናቸውን ገልጸዋል። የቱርክ ኦርቶዶክስ ቤተክርስቲያን ፓትርያርክ በርቶሎሜዎስ ይህ ቅርስ መስጊድ መሆኑ የብዙ ኦርቶዶክሳውያንን ልብ የሚሰብር ነው ሲሉ ሐዘናቸውንም ገልጸዋል። ይህ ብዙ ታሪክና ሀብት ያለው ታሪካዊ ቤተክርስቲያን በብዙ የታሪክ ውጣ ውረድና የዘመን ቅብብሎሽ አንዴ ሙዚየም ሌላ ጊዜ መስጊድ ሲያደርጉት ከርመው በሕንፃው ውስጥ የነበሩት የቅዱሳን ስዕላትንና ክርስቲያናዊ ስራዎችን ባገኙት አጋጣሚ ሲያጠፉ ቀለም ሲቀቡ ከርመው እጅግ በርካታ የቤተ ክርስቲያኒቱ መገለጫ የነበሩ ታሪኮችን ሲያጠፉ ከርመዋል። የዛሬዋ ቱርክ በዚህ የጥፋት ጉዟ ውስጥ ብትገኝም በአገሪቱ ያሉት ጥቂት ኦርቶዶክሳውያን ከብዙ ፈተናና መከራ ጋር ሆነው ክርስትናቸውን ጠብቀው የቀድሞ ቅዱሳን አባቶቻቸው የሆኑትን እነ ጎርጎርዮስ እና አውሳቢዮስ እነ ዮሐንስ አፈወርቅን እያስቡ በረከታቸውን የተቀበሉ በሐዘንና በትካዜ ከመኖር ውጭ መፍትሄ አጥተው ታሪካቸውን ተነጥቀው በገዛ ሀገራቸው የቱርክ ኦርቶዶክሳውያን ክርስቲያኖች ይኖራሉ። ቢሆንም ግን የቱርኩ ፕሬዝዳንት ረሲብ ጣይብ ኤርዶጋን ይህን ጥንታዊና ታሪካዊን የቅድስት ሶፊያን ቤተክርስቲያን ወደ መስጊድነት መቀየሩ ቀላል የማይባል ተጽዕኖና ተግዳሮት ነበር እያጋጠመው። ቢሆንም ሕንፃ ቤተክርስቲያኑን ለሙስሊሞች የሰላት መስገጃ ቢያደርገውም
አንዳንድ በግርግዳውና በጉልላቱ ላይ የነበሩ የክርስቶስና የእመቤታችን የቅድስት ድንግል ማርያም ቅዱሳን ስዕላት ከዓለም አቀፉ የቅርስ መብት ተሟጋችና ተቆርቋሪ ከሆነው ከዩኔስኮና ከሌሎች አብያተ ክርስቲያናትም እንዲሁም ከምዕራባውያን በነበረበት ጫና በቤተ ክርስቲያን ውስጥ የነበሩ ስዕላትን ከማጥፋትና ከመደለዝ በመታቀብ አንዳንድ የእስልምና ጽሑፎችንና ቁርአንን በመለጠፍና በማንጠልጠል የእመቤታችን የቅድስት ድንግል ማርያም የኢየሱስ ክርስቶስና የሌሎች ቅዱሳን ስዕላት በሚታዩበት በዚህ ቤተ ክርስቲያን እነሱ ይህንን ስዕል እያዩ ለመስገድ ተገደዋል። ቢሆንም ግን ታሪክን ከማጥፋት ወደ ኋላ የማይለው ይህ የዋሃብያ አስተሳሰብን ያነገተው የቱርኩ ፕሬዝዳንት ረሲብ ጣይብ ኤርዶጋን ከዚህ ከሃጊያ ሶፊያ ቤተ ክርስቲያን በተጨማሪ ሌሎች የክርስትና ታሪክ የሚታይባቸውን ካቴድራሎችን፣ ገዳማትን የማጥፋትና ወደ ኢስላማዊ ስርዓት የመለወጥ ድርጊትና ሐሳብ እንዳለው አሁንም በሀገሪቱ የሚኖሩ ክርስቲያኖችና የቱርክ ፓትርያርክ ብፁዕ ቅዱስ አቡነ በርተሎሜዎስ በተደጋጋሚ ይገልጣሉ። እንግዲህ ታሪክን በማውራትና በመዘከር ብቻም ሳይሆን ታሪክ የመጠበቅ ሃይማኖትን የማስቀጠልና የማሻገር ስራ ላይ ሁሉም ኦርቶዶክሳዊ በንቃት ይህን ጉዳይ ትኩረት ሰጥቶ ካልጠበቀው በቀር በሀገራችን ኢትዮጵያ የምናያቸው ቤተ ክርስቲያንን መስጊድ ለማድረግ የማሰፍሰፍና የመቋመጥ ጉዳይ ነገ ቀንና እድል ካገኙ ይህን ከማድረግ እንደማይመለሱ የምናያቸው ነገሮች ግልጥ ምልክት እየሆኑልን ይገኛሉ። ስለዚህ መፍትሄው በጥንት ታሪክ ብቻ መኩራት ሳይሆን የዛሬዋን ቤተ ክርስቲያን ከጥንት ከአባቶች ቤተ ክርስቲያን ታሪክ ጋር በማስተሳሰር ሃይማኖትን በማወቅ ቤተ ክርስቲያንን በመጠበቅ ከወደፊታችን እየመጣ ካለው እንዲህ ካለው የባህልና የሃይማኖት ወረራ ሀገራችንና ቤተ ክርስቲያናችንን ልንጠብቅ ይገባል። ውድ የንጋት ኮከብ ሚዲያ ቤተሰቦች በዛሬው ዝግጅት በሀገረ ቱርክ በኢስታንቡል ቁስጥንጥንያ የምትገኘውን የጥንት ኦርቶዶክሳውያን ክርስቲያኖች ደማቅ ታሪካቸውን ያሳረፉባትን ሃጊያ ቅድስት ሶፊያን ቤተ ክርስቲያን በተመለከተ ያዘጋጀሁላችሁ መረጃ ይህንን ይመስላል። በሌላ ዝግጅት እስከንገናኝ ድረስ ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ መረጃዎች ሲለቀቁ ፈጥነው እንዲደርሷችሁ የደወል ምልክቷን በመጫን ላይክና ሼር እያደረጋችሁ ከቻናላችን ጋር በቤተሰብነት አብራችሁ እንድትዘልቁ እየጋበዝኩ የምሰናበታችሁ ሙልጌታ ስዩም ነኝ።